እስር ቤትን እየቀመሱ አርቲስቶች የሀገራችን ታላላቅ ዝነኛ አርቲስቶች እስር ቤት ይገባሉ ብላችሁ አስባችሁ ታውቃላችሁ? ለዛውም በህገ ወጥ የሰዎች ዝውውር፣ ቼክ በማጭበርበር፣ ፌክ ፓስፖርት፣ ሰው በመደብደብና በፍቅር አጋራቸው ሞት ተጠርጥረው። ዛሬ እስር ቤት የነበረው የአርቲስቶችና አስገራሚ ወንጀል ታሪካቸውን ልናስደምጣችሁ ነው። እያንዳንዳቸው ከበድ ያለ ወንጀል ሲሆን፣ አንዳንዶቹ ደግሞ ፈገግ የሚያስብል አጋጣሚ ከርቸሌም ገብተው ነበር። የጓደኛዬን ፍቅረኛ ከንፈሯን ሳማት በሚል የተደባደበው አርቲስት 3 ዓመት ተፈርዶበታል። ማን ይሆን? እስከ ቪዲዮ መጨረሻ አብራችን ቆዩ። ሁሉንም በአሚት ፕላስ ዩቲዩብ ቻናል ታደምጡታላችሁ። እናንተ ብቻ የምትጠብቀው ሳብስክራይብ የምትለዋን በተን ጠቅ ማድረግ ብቻ ነው። ድምፃዊ ታረቀኝ ሙሉ በ2012 ዓመተ ምህረት ላይም በከባድ ወንጀልም ታስሮም ነበር። ጉዳዩም ኪዳኔ ዘካሪያስ የተባለ ግለሰብ ከነ ግብረ አበሮቹ ጋር በመሆንም ህገወጥ የሰው ዝውውር ተከሶም ተይዞም ጉዳዩም በፍርድ ቤት ላይ እያለ የተከሳሹ ጠበቃ የነበረው ደስታ መስፍን ምስክሮች የሚቀርቡበትም ቀነ ቀጠሮ እንዲራዘምበት ይጠይቃል። ይህንም ያደረገበት ምክንያት የአርቲስት ታረቀኝ ሙሉ ጋር በመሆን ምስክሮችን ለመደራደር እንዲያመቻቸውም ነበር። ጠበቃውና አርቲስት ታረቀኝ ሙሉ ሆነው ምስክሮችን ፍርድ ቤት ቀርባችሁ ለፖሊስና ለአቃቤ ሕግ የሰጣችሁትን ቃል ቀይሩ፣ ካለበለዚያ ፍርድ ቤት ሳትቀርቡ ይህን ሀገር ጥላችሁ ጥፉም፣ ካለበለዚያም 500 ሺህ ብር ለእያንዳንዳችሁ እንሰጣችኋለን። እናም በዝውውሩም ወቅትም ሊቢያ በሞቱ ቤተሰቦች ላይም 200 ሺህ ብርም እንሰጣለን በማለት ምስክሮችን ያባብላሉ። ምስክሮቹም በቀላሉ የሚታለሉ አይደሉም። እናም ያንን በማለት እያሉም ሲደውላቸው ድምጻቸውን ቀርተው ለፍርድ ቤቱም ያሰማሉ። በዚህም ጠበቃ ደስታ መስፍንና አርቲስት ታረቀኝ ሙሉ ለእስር ይበቃሉ። አሁን ሁሉም አልፎ ላጠፉት ጥፋት ቅጣታቸውን ተቀብለው ነፃና የታረሙ ግለሰብ ሆነው ተገኝተዋል። ቤዛዊት መስፍን ዳና የተሰኘው ተወዳጅ ተከታታይ የቴሌቪዥን ድራማም ትታወቃለች። ለ6 ወር የታሰረችበት ምክንያት ደግሞ ቼክ በማጭበርበር ነበር። ታሪኩ እንዲህ ነው። በአንድ ወቅት አዘውትራ መኪና የምትከራይበት መኪና ማከራይ ሄዳ የ4000 ብር ቼክ ይዛ መኪናዋን ትከራያለች። መኪናዋን መመለሻ ጊዜዋ ይደርስባታል። በዛን ወቅትም ታዲያ አንድ የቤተሰቧ አካል ታሞ ስለነበረ ሆስፒታል ገብታ ቤተሰቧን እያስታመመች ባለበት አጋጣሚ እሷን ለመጠየቅ የመጡ ጓደኞቿ መካከልም አንዱን መኪናውን መልሶ ቼኩን እንዲቀበልም ትልከዋለች። ይህ ጓደኛዋ መኪናውን ሲመልስ የመኪናው ባለቤት የቤዛን ቼክ ስላልያዘው ተቀያሪ ሌላ 4000 ብር ቼክ ይሰጠዋል። ከዛም በኋላ ነው እንግዲህ የቤዛ ወደ እስር ቤት ያስገባት ታሪክ የጀመረው። ቼኩን ይዞ እንዲመጣ የምትጠብቀው ጓደኛዋም ይቀራል። መቅረቱም ሲያስጨንቃት ቤዛ ጓደኞቹም አፈላልጋ ተይዞ ወደ ሕግ አካል ይዘውትም ይሄዳሉ። ታዲያ ለዛ ቤዛም የተጻፈው ቼክ የ4000 ብር ቼክ ላይ 2 ቁጥር ጨምሮበት ባንክ ሂዶ ብሩን አውጥቶ ስለነበረ የመኪናው አከራይ ቤዛ ላይም ክስ ይመሰርትባታል። በዚህም ጓደኞቿ 1 ዓመት እሷ ደግሞ 6 ወር ትታሰራለች። ከተፈታችም በኋላም ኃላፊነት ለጎደለው ድርጊት አድናቂዎቿንም ይቅርታም ጠይቃለች። ግሩም ኤርሚያስ በፊልም ስራዎቹ ተወዳጅና ኮከብ የሆነው አርቲስት ግሩም ኤርሚያስ ታስሮ እንደነበር ታውቃላችሁ? በተወዳጅ ፊልሞቹ ሄርሜላ፣ ጽኑ ቃል፣ 400 ፍቅር፣ ስርኤት፣ አማላዩ፣ ተፈጣሪ፣ ውሃና ወርቅ፣ በጭስ ተደብቄ ጥቂት ፊልሞቹ ናቸው። ስፖርት የሚወደውና በልጅነት ዘመኑም የጉልበት ስራ የወደ የነበረው ግሩም ኤርሚያስ በአስራዎቹ እድሜ ክልል እያለ ለእስር ያበቃው አንድ ጉዳይ ነበር። እሱም ክለብ ውስጥ ቦዲጋርድነት ተቀጥሮ የሚሰራ በነበረበትም ወቅትም ነበር። የሚሰራበት መጠጥ ቤት አካባቢ በመሆኑም ሰካራም ጸብ አጣሪ አይጠፋምና ምክንያቱም አፍላ እድሜ ላይም በመሆኑም መጠንም ብዙ ግጭቶች ውስጥም ይገባ እንደነበርም ይናገራል። በዚህም ጉዳይም ተደባድቦ ሰው ላይ ጉዳት በማድረስም ወደ እስር ቤትም ይገባል። በዚህም ምክንያት እስር ቤት ጥቂት ዓመታትን ያሳልፋል። እስር ቤት ብርቱ መምህር ነው የሚለው ግሩም ኤርሚያስ አሁን ላለበት ማንነቱ በፊት ታሪኩ ተጽዕኖ እንዳሳደረበትም የሚናገረው፣ ሌላው ቀርቶ መጽሐፍ እንኳን ማንበብ የጀመረው እስር ቤት ውስጥ እንደሆነም ይናገራል። ሌላው ለመታሰሩ ጫፍ አድርሶት የነበረው ጉዳይ በጭስ ተደብቄ የሚለው ፊልም ላይ በወደዳት ልጅ ምክንያትም ሀዘኑን ለመርሳት ፍቅሩን ለመደበቅም ብሎ በሱ ተደብቆ ሰካራም ካራክተር ተላብሶ በሰራው ፊልም ምክንያት ነው። ካራክተሩን ለመምሰልም ለፊልሙ ማማር በሄደበት ርቀትም የሰውነቱ ክብደትን ቀንሶ ራሱን በማበሳቆል ደረጃም ደርሶም ነበር። ታዲያ ካራክተሩ አጫሽ ነበርና እያጨሰ የነበረውም ሲሻ እየወሰደ በመስራቱ ምክንያት ፊልሙ ሲወጣም አደንዛዥ ዕፅም በመውሰድ በሀገራችን ወንጀል በመሆኑም ፊልሙ ሲወጣ ለሚያየው ሰው ጥሩ አርአያ አይደለም ተብሎ ተከሶ በእስር ደረጃም ደርሶም በኋላም በሰላም ተፈቷል።
እስካሁን ድረስ አብራችሁን ከቪዲዮ ጋር ከዘለቃችሁ ሳብስክራይብ ትሏን በተን ጠቅ እያርጋችሁ ቤተሰብ ይሁኑ። እኔ ቀጠልኩ። ሄኖክ ወንድሙ ተወዳጅ ተዋናይ፣ ደራሲ፣ ፕሮዲውሰር ሄኖክ ወንድሙ በአስራዎቹ እድሜ ላይ እያለም ታስሮም ነበር። ሁሉም ሰው አፍላ እድሜ ላይ ሲደርስም አስቸጋሪ ጸባይን ያሳያል። አንዳንድ ሰዎች ግን ያለ እድሜያቸው አስተማሪም ይሆናል፣ መጥፎ ጠባሳንም ጥለውም ያሳልፋል። ሄኖክ ታስሮበት የነበረው ምክንያት እንዲህ ነው። 18 ዓመት አካባቢ አንድ ቀን ሀገር ሰላም ብሎ በተኛበት ጓደኛው መጥቶ አንድ ጎረምሳ ፍቅረኛዬን ከንፈር ስሞብኛልና ካጠገቧ እንዳይደርስ እናስፈራረው ብሎ ይዞት ይወጣል። ሄኖክም ከተኛበት ተነስቶ ወደ ጓደኛው ባላንጣም ይሄዳል። ልጁም ሄኖክን ሲያየው እየሸሸ ሄኖክም ሲያዋራው እየሞከረም ሲጠጋው እየሸሸ ከኋላ የነበረው ደረጃ ላይ ወድቆ ጭንቅላቱም ይመታል። አንገቱ ተሰብሮ በዚህም ሄኖክ ተከሶ ፍርድ ቤት ይቀርባል። ታዲያ ሄኖክ በፍርድ ቤት ዳኛው ሲያናግረው ሄኖክ ከዳኛው ጋር ምልልስ ይገጥማል። ከዛ ህግ አካል ጋር ያላግባብ ንግግር በሚል 3 ዓመትም ይታሰራል። በእስር ቤት በነበረበት ወቅትም ሲገልጽም እስር ቤት ሆኜ ተስፋ በመቁረጥ ራሴን ለማጥፋትም ከማሰብ ደርሼ ነበር። ነገር ግን ፈጣሪ ተለወጥ ሲል የምታውቀውን ነጥቆ የማታውቀውን ህይወት ወስዶ ያሰምራል ይላል። አርቲስቱ ይቀጥልና ተስፋ ቆርጬ ከፖሊስ ጋርም ስጣላ ስበጠብጥ ያየኝ አንድ ፖሊስ እዚህ የምትሆነው ብሎ እዛ እስር ቤት ውስጥም እስረኛ አንብበው ሲጨርሱም ሲወጡ መጽሐፍ እንድደረድርም ስራ ይሰጠኛል። በዛ መዓልም መጽሐፍ ሳከራይ መኝታ ክላስ ድረስ ወስጄ ሳንብም ቁም ነገረኛ ሆኜ በፖሊሶችና በራሴ ማልም ራሴን ሳሳርቅ ሆኜ ተገኘው ይለናል አርቲስት ሄኖክ ወንድሙ። እንዲህ የሚለው ሄኖክ እስር ቤት በመግባቱ ቀላል ህይወትን ባያሳልፍም ህይወቱን ማንነቱን ለመቀየር እንደ መልካም አጋጣሚ እንደሆነለትም ይናገራል። ታዲያ ከእስር ወጥቶ በግሩም ኤርሚያስ ምክር ትልቅ ደረጃ ላይ ሊደርስ ችሏል። ያችን ምክር መቼም አረሳትም ይለናል ሄኖክ ወንድሙ። አበበ ተካ በዘጠናዎቹ አበበ ተካ ከዘፋኝነትም ባሻገርም በአፍቃሪነቱ እናውቀዋለን። ታዲያ ፍቅር እስከ መታገስ ብዙ ዋጋም አስከፍሎታል። አጋጣሚው የተፈጠረውም እንዲህ ነበር። በሺህ አላሙዲ ስፖንሰርነት ስራዎችን ለማቅረብ ወደ እንግሊዝ ሀገር ሄዶም ነበር። ታዲያ እዛው እንግሊዝ ሀገር እንዳለም ፍቅረኛው ታገኝን ለማግኘት እሷ ወዳለችበት አሜሪካ ለመሄድም ምን ማድረግ እንዳለበት ግራ ተጋብቶ ጓደኞቹን ሲያማክርም ለምን በፌክ ፓስፖርት አትሄድም ብለው ሐሳብ ያቀርቡለታል። ነገሩ ወንጀል እንደሆነ ቢገባም ጓደኞቹ እዛ ሀገር ስትደርስ እንደምትታወቀው ሙዚቃ ሊያቀርብ ነው የመጣውም ተብሎ ኤርፖርት አካባቢ ፖስተር ይዘጋጅላል፣ ያለ ሐሳብ ትገባለህም ብለው አበበንም ያምኗቸው ፌክ ፓስፖርት ያለበት እንግሊዝ ድረስም ያስልኩለታል። እሱም በነጋታው ጉዞውን ለመጀመር እንግሊዝ ኤምባሲም ይሄዳል። ኤምባሲ ውስጥም ብዙ ጥያቄ ሳያበዙበት ፓስፖርቱን አይተው አጠራጣሪውንም ስላገኙበት ምልክት ብቻ አድርገውበትም ይልኩታል። አበበም አለፍ ብሎ ደስ ብሎት ወደ አሜሪካም ይወራል። በካሊፎርኒያ መዳረሻ ሆኖም ያርፋል። ፍቅረኛው ታገኝ የነበረችው ግን ዲሲ ነበርና አንድ በረራም ይቀረው ነበርም። ኤርፖርትም ሲደርስም እዛ ያሉት ኤምባሲዎች ቼክ ሲያደርጉ ፓስፖርቱ ላይ የተደረገው ምልክትም ያዩታል። በዚያን ወደ አንድ ጣሊያናዊም ይልኩታል። ጣሊያናዊም በጣሊያኛ ሲያወራው አበበ ጣሊያንኛ ስለማይችልም የሚመልሰውም ያጣል። ጉድ ፈላ። በዚህም ህጋዊ አለመሆኑን አውቀው እጁ ላይ ካቴና ያደርጉበታል። ከእንግሊዝ በእቅፍ አበባ በተስፋ ተሸኝቶ በሰንሰለት ታስረው ወደ ዘብጥያ ወረድኩ ይላልኝ አፍቃሪው አቤ። ለካስ በትክክለኛው መንገድ ካልሆነ በ24 ሰዓት ውስጥም ብዙ ችግርም ይፈጠራል አለ አቤ። ከዛም በኋላ ወደ ሀገር የመልሱኝ እኔ ፍቅረኛ ሎስ አንጀለስ ስላለች ነው እሷን ለማግኘት ነው ቢልም የሚያምነው ያጣል። ከ2 ዓመት ተፈርዶበት ወደ እስር ቤት ይገባል። ለአንድ ዓመትም ያህል ስፖርተኞችን ልብስ በማጠብ ግቢ በማጽዳትም እስር ቤት ውስጥም ሲሰራም ቆይቶም በነበረበትም መልካም ባርና የምርም ፍቅረኛውን ለማግኘት እንደመጣም በሀገሩም የታወቀ ሙዚቀኛ መሆኑን ሲረዱ ቢወጣም ጥሩ ስራ እንጂ ጉዳት አያደርስም ብለው በስተመጨረሻም ከስሩም ይፈቱታል። በኋላም ከታገኝም ጋር ይገናኛል። ተመልካቾቻችን እስካሁን ቪዲዮውን የተከታተላችሁን ከሆነ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ እያልኩ